ጸሎቱን ከጨረሰ በኋላ ደቀ መዛሙርቱ መጥተው እንጸልይ ዘንድ አስተምረን አሉት። ያ ማለት ነው እንዴት ነው አንተ ይሄን ሁሉ ሰዓት ከአባት ጋር ልታሳልፍ የቻልከው ነው? ምክንያቱም ምን ያወራችሁ ነው ሁሉ ጊዜ ወሰዳችሁት ነው? በጣም ብዙ ጊዜ ሰዎች የሚገርማቸው እነሱ ከ5 ደቂቃ በላይ መጸለይ አይችሉም ወይም ከ3 ደቂቃ በላይ ጸሎታቸው በሙሉ ያልቃል። ጸለይ የሚፈልጉትን ጸሎት ሁሉ ጸልየው ሲጨርሱ 10 ደቂቃ ላይ ያልቃልና ደቀ መዛሙርቱ በጣም የተደነቁትና ረጅም ሰዓት ከአባቱ ጋር አሳልፈው ይመጣልና ምን አይነት ህብረት ነው? ምን በታወሩ ነው ሁሉ ሰዓት? አንዳንድ ጊዜ አንዳንድ ሰዎች ከሆነ ሰው ጋር በቃ ሰላም ደህና ዋልክ እንዴት ነህ ደህና አደርክ ቤተሰብ ደህና ናቸው እየበረታህ ነው አለቀ በቃ ያልቃል ማለት ያለን ቅርበት ያ ስለሆነ ከ10 ደቂቃ አልፍም ኮንቨርሴሽናችን። ነገር ግን ከአንዳንድ ሰዎች ጋር ግን ረጅም ሰዓት አውርታችሁ ግማሽ ቀን ይቃጠላል። ልክ እንደዛው ነው የሆነው። ኢየሱስ ረጅም ሰዓት ከአባቱ ጋር አሳልፎ ሲመጣ እንደዚህ በቃ እኛ መጸለይ ስለምንፈልግ የምንለው ነገር ንገረን አይደለም ያለው። እንደዚህ አይነት ህብረት ስለምንፈልግ እባክህን እስቲ እንጸልይ ዘንድ አስተምረን አሉት።